በዛሬው ቪዲዮ ስለ ታላቁ የፖፕ ንጉስ ማይክል ጃክሰን እናያለን። እንግዲህ ይህ ታላቅ የሙዚቃ አቀንቃኝ በምን ያህል ደረጃ ተወዳጅነትና እውቅና አለው ብለን ከጠየቅን በጣም አስገራሚና አስደናቂ የሆነ መልስ ነው የምናገኘው። የሚገርመው ነገር ደግሞ ማይክል ጃክሰን ይህን ያህል ታላቅ እውቅና ያገኘውና በአብዛኛው ሰው ልብ ውስጥ መግባት የቻለው ሶሻል ሚዲያው እንዳሁኑ ዘመን ባልተስፋፋበት ጊዜ ነበር። እንደውም በአንድ ወቅት አንኮንታክትድ ትራይብ ወይም ደግሞ የውጭውን ዓለም የማያውቁት አማዞን ጫካ ውስጥ ያሉ ህዝቦች ላይ ስለ ውጭው ዓለም ምን ያህል ያውቃሉ የሚለውን ጥናት የተደረገ የተለያዩ ቪዲዮዎችን እየከፈቱ ማሳየት ጀመሩ እና አብዛኛውን ስለኛ ነገሮችን አያውቁም ነበር። ነገር ግን የማይክል ጃክሰን ቪዲዮ ሲመጣ ሁሉም ነበር እናውቃለን ያሉት። እና ዛሬ የዚህን ታላቅ አቀንቃኝ የፖፕ ንጉስ ማይክል ጃክሰንን ህይወት አብረን እናያለን። ማይክል ጃክሰን የተወለደው እንደ አውሮፓውያኖች አቆጣጠር ነሐሴ 29 ቀን 1958 ዓ.ም ኢንዲያና ውስጥ ሲሆን ማይክል ገና የ5 ዓመት ልጅ በነበረበት ወቅት ነበር ወደ ሙዚቃው ዓለም ውስጥ የገባው። ማይክል እጅግ በጣም የተለየ ልጅ ነበር። ድምፁ ከእድሜው በላይ ስሜትን ያስተላልፋል። በወቅቱ ሳይቀነቅንና ሲያዜም ድምፁን ለሚሰማው ሰው የ5 ዓመት ህፃን ነው ብሎ ለማመን ከአእምሮ በላይ የሆነ ነገር ነው። ማይክል ከወንድሞቹ ጋር ዘ ጃክሰን 5 በተባለ ቡድን ውስጥ መጫወት ጀመረ። ሁሉም ወንድሞቹ ጎበዝ የሚባሉ ሲሆን ማይክል ግን ወዲያውኑ ጎልቶ ወጣ። ድምፁ ጠንካራ ነፍስ ያለውና የማይረሳ ነበር። ብዙም ሳይቆይ ቡድኑ ከሞታውን ሪከርድስ ጋር ተፈራርሞ ዘፈኖቻቸው በመላው አሜሪካ ውስጥ ተወዳጅነት ያገኘ መጣ። ነገር ግን ማይክል እዚህ ጋር አላቆመም። ነገር ተቀየረ። ከአንድ ትንሽ ከተማ የመጣ ልጅ ወደ ዓለም መድረክ ወጣ። እያደገ ሲሄድ ከፊት ለፊቱ ትልቅ ዓላማ ይዞ ዓለም ሰምቶ የማያውቀውን ሙዚቃ ለመስራትና ማንም አይቶት የማያውቀውን ትርኢት ለመስራት ቆርጦ ተነሳ። በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ላይ ማይክል ብቸኛ ስራውን ጀመረ። እናም ይህ ውሳኔው ነበር የሙዚቃ ታሪክን ለዘላለም የቀየረው። ከዚያም ትሪለር መጣ። እንደ አውሮፓውያኖች አቆጣጠር በ1982 ዓ.ም የተለቀቀው ትሪለር ከአልበም በላይ ነበር። ዓለም አቀፋዊ ክስተት ነበር። የሙዚቃ ቪዲዮቹ እንደ ፊልሞች ነበሩ። ጭፈራዎቹም እጅግ በጣም ውብ ነበሩ። እና ሙዚቃውም ሁሉንም የባህል ድንበሮች ጥሶ ማለፍ ቻለ። በመላው ዓለምም ተወደደለት። እንደ አውሮፓውያኖች አቆጣጠርም በ1983 ዓ.ም ለመጀመሪያ ጊዜ ለህዝብ የተገለጠው ዘ ሙን ወክ ከመቼውም ጊዜ በላይ በጣም ታዋቂ ከሆኑ የዳንስ እንቅስቃሴዎች አንዱ ሆኗል። ማይክል ጃክሰን አርቲስት ብቻ አልነበረም፣ እርሱ የፖፕ ንጉስም ጭምር ነው እንጂ። በራሱ ዝናም ሲመጣ የሚያስከፍለው ዋጋ አለና ምንም እንኳን ማይክል ወዳጆቹ ቁጥሩ የለሽ ቢሆኑ እንኳን በቅናት ተነስቶ ካለበት ከፍታና ቦታ ለመጣል የሚሹ ጠላቶችም አሉት። ማይክልም ባጋጠመው የስኪን ዲስኦርደር ምክንያት ቆዳውን በማስገልበጡ ጥቁር መሆኑን ስለማይወደው ነው፣ ነጭ መሆን ስለሚፈልግ ነው ያሉ በውሸት ስሙን ማጥፋት ጀመሩ። ነገር ግን ማይክል ራሱ በሚዲያ የስኪን ዲስኦርደር እንዳጋጠመውና በዛ ምክንያት ቆዳው እንደተቀየረ ተናግሯል። ጥቁር በመሆኑ እንደሚኮራና ጥቁርነቱን እንደማይጠላም ተናግሯል። በመጨረሻም እንደ አውሮፓውያኖች አቆጣጠር ሰኔ 25 ቀን 2009 ዓ.ም ታላቁና ገናናው የፖፕ ንጉስ ማይክል ጃክሰን በ50 ዓመቱ ከዚህ ዓለም በሞት ተለየ። ነገር ግን ሌጀንድስ ኔቨር ትሩሊ ዳይ ያን ማይክልን በሙዚቃዎቹ በእያንዳንዱ የዳንስ እንቅስቃሴዎቹና በስራው ተመስጦ በሁላችንም ልብ ውስጥ ይኖራል። በመጨረሻም ከ39 ዓመት በፊት የተለቀቀውን የማይክል ሙዚቃ ስሙዝ ክሪሚናልን የተገባበዝን ዛሬ እዚህ ጋር እናበቃለን። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ።
you okay? Are you okay? Are you okay? Eddie, are you okay? Are you okay? Are you okay? Eddie, are you okay? Are you okay? Are you okay? Eddie, you've been hit that. You've been hit that. Smooth. So they came to the concrete. It was Sunday, what a black day. Every time I try to find him, he's leaving no clues. They're behind him. And they hit him where you're going. Other suspect, but what to expect? But the Murray's hesitation, sounding heartbeats, intimidations. Eddie, are you okay? Eddie, are you okay? Are you okay? Eddie, Eddie, are you okay? 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 Eddie, are you okay? Are you okay? Are you okay? Are you okay? Are you okay, Eddie? Eddie, are you okay? Eddie, are you okay? Are you okay, Eddie? You've been hit that. You've been hit that. Smooth.